ፌዝ የሚያፌዝ ሰው መንግስተ ሰማያትን አይወርስም ይላል መጽሐፍ ቅዱስ። በፌዝ የተሞላ ህይወት ያለው ሰው ስለዚህ የሚያፌዝ ሰው የሚቀልድ በሁሉም ነገር ላይ ምንም ቁም ነገር የሌለው ሰው መንግስተ ሰማያት አትገባውም ይላል። እኔ አይደለም መጽሐፍ ቅዱስ ነው የሚለው ይሄንን። ስለዚህ ፌዝ ለምሳሌ መራቅ ያለብን ነገር ነው። ቁም ነገር የሌለበት ሰርክል ውስጥ መሆን የለብንም። ስለዚህ መሳቅ፣ መጫወት፣ በሁሉም ነገር ውስጥ ማሾፍ። ለምሳሌ እግዚአብሔር ላይ ማሾፍ ተጀምሯል። አሁን በመላእክት በቅዱሳን ማሾፍ ተጀምሯል። ቅዱስ ገብርኤል ላይ፣ ቅዱስ ሚካኤል ላይ አሁን እኮ ሜም የሚባል ነገር መጥቶ እግዚአብሔርን እንደራሳቸው የሆኑ ሰዎች አድርጎ ሲቆጡ ጋድ እንዲህ ነው በለኝ እግዚአብሔር እንደዚህ አለው ምናምን የሚሉ ለምሳሌ ሲኦል ውስጥ የሚሰሩ የሆነ ሰው የምናውቀው ታዋቂን ሰው በእሳት ምናምን ኢሞጂ ተደርጎ ይመጣል አይደል? የምናውቃቸው ቀልዶች አሉ። ይሄ በጣም ጸያፍ የሆነ እግዚአብሔር የሚጠራው ተግባር ነው። ይሄ ፈተና ነው ብሎ ያስባሉ የወጣቱ ካላችሁ አይደለም። ስቀን ላይክ አድርገን ኮሜንት አድርገን እኔ ራሱ ብለን ሪሌት የሚያደርግ ነገር የሚጽፍ በጣም በሺ የሚቆጠር ሰው ደግሞ አለ። ስለዚህ ያ የሚስማማበትን ነገር ነው። አንድ ሰው በሲኦል ምናምን የተሰራ በመንግስተ ሰማያት የተሰራን ቀልድን ላይክ አረገ ማለት ተስማማበታለሁ ነው። ወይም እኔ አቅሙ ቢኖረኝ ሰራው ነበር ቀልዱ ማለት። ስለዚህ ለእያንዳንዱ ስለወደድናቸው ላይክ ስላደረግናቸው ስለተስማማንባቸው ነገሮች ተጠያቂ ነው ማለት። ስለዚህ እነዚህ ጾሮችን ሰይጣን የሚያመጣባቸው በመስማት በማየት በማሰብ የምንሰራቸው ኃጢአቶች ኃጢአት እንደሆኑ ወይም ከዲያብሎስ የሚመጣ ፈተና እንደሆነ መረዳት ያቃተው ትውልድ ነው።